ሰላም ሰላም እንዴት ናችሁ? ውድ የዩቲዩብ ቻናል ተከታታዮች፣ በዛሬ ቪዲዮ እንዴት አድርገን በቀላሉ የሱፍ ሱሪ የኋላ ኪስ ወይም ደግሞ በእኛ አጠራር የቡጭቅ አሰራር አሳያችኋለሁ ማለት ነው። እስከ መጨረሻው ድረስ አብራችሁን ቆዩ። ሰብስክራይብ ማድረጋችሁን አትርሱ። ስለዚህ በመጀመሪያ የባክ ፓተርናችሁን ወደ ጨርቅ ላይ ከቆረጣችሁ በኋላ በእሱ ነው የምትሰሩት። እኔ ለእናንተ ለማሳየት ብዬ ነው በአራት ማዕዘን የሰራሁት። ስለዚህ ያንን የቆረጣችሁትን ጨርቅ ላይ ሴንተሩን ትጠብቃላችሁ። ሴንተሩን ጠብቃችሁ ከሰራችሁ በኋላ ከላይ ደግሞ ዌስት ላይኑ ወደታች ዝቅ ብላችሁ ነው የምትሰሩት ማለት ነው። ቀጥሎ የሰራኋት ቦክስ የምትመስለዋ ነገር 4 ማዕዘኗ 5.5 ኢንች ነች። ከፖይንቷ እስከ ፖይንቷ 5.5 ኢንች ነች። የመሀል ላይ ያለችው ክፍተት ደግሞ 1 ኢንች ነች። 1 ኢንች ነች ክፍተቷ። መሀል ላይ የሰራኋት ደግሞ 0.5 ኢንች ላይ መሀል ለመሀል ከፍላችሁ መስራት ትችላላችሁ ማለት ነው። እንደ ጋይድ ላይን ነው ይሄ የሚጠቅመው። ስራችንን ስንሰራ ፐርፌክት የሆነ ስራ እንዲመጣለን እንደ ጋይድ ላይን ነው የምንጠቀመው ማለት ነው። የመሀለኛው ስንት ነው? ይሄ ከመስመሩ 5 ኢንች ነው። ከፖይንቱ እስከ ፖይንቱ ደግሞ 5.5 ኢንች ነው ማለት ነው። በመቀጠል ኪሳችን እናዘጋጃለን ማለት ነው። አንድ ዋናው ፋብሪክ እንቆርጣለን፣ አንደኛው ደግሞ ላይኒንግ እንጠቀማለን ማለት ነው። ላይኒንግ የምንጠቀመው ለውስጥ ለሆነ ክፍል ነው፣ ምክንያቱም ስለማይታይ ላይኒንግ ነው የምንጠቀመው። ላይኒንጉ ከዋናው ፋብሪክ 1 ኢንች ወደታች ያንሳል፣ ምክንያቱም 1 ኢንች ኦልሬዲ እዚህ ጋር ስላለን ማለት ነው። ቀጥሎ የኪስ ክዳናችንን እንቆርጣለን። የኪስ ክዳኑን ለመቁረጥ ሜን ፋብሪክ ነው የምንጠቀመው ወይም ዋናውን ፋብሪክ ነው የምንጠቀመው ማለት ነው። ሌንግዙን 2 ኢንች አድርገን እንቆርጣለን፣ ሌንግዙን ማለት ነው። ዊድዙን ደግሞ 7 ኢንች አድርገን እንቆርጣለን። እዛ ጋር 5.5 ኢንች አለን ኦፕኒንጋችን። እኛ ግን ሲም አላዋንስ ጨምረን ለክዳኑ 7 ኢንች አድርገን እንቆርጣለን ማለት ነው። ሁለቱንም ተመሳሳይ በመሆነ ሌንግዝና ዊድዝ ነው የምንቆርጠው። ስለዚህ ለክዳኑ ሜን ፋብሪክ ነው የምንጠቀመው። ላይኒንግ መጠቀም አንደኛ ጠቀሜታው ምንድነው? ጨርቃችንን እንዲቆጥብልን ነው ማለት ነው። ለውስጠኛው ክፍል ሌላ ጨርቅ ተመሳሳይ ያልሆነ ጨርቅ መጠቀም እንችላለን። ያ ደግሞ ሲሆን የጨርቅ ኮንሰፕሽናችንን ይቀንስልናል። ለዛ ነው ላይኒንግ ብዙ ጊዜ ለውስጠኛ ክፍል ላይኒንግ የምንጠቀመው። አሁን ልክ የባክ ሱሪ ላይ እንደሰራነው አይነት 4 ማዕዘን እዚህኛው ላይ ተመሳሳይ 4 ማዕዘን ክዳኑ ላይ እንሰራለን ማለት ነው። 1 ኢንች አድርገን ልክ እዛች ጋር 1 ኢንች እንዳለችው 1 ኢንች አድርገን እንሰራለን። ክፍተቱን ደግሞ የምንጠቀመው የመሀለኛዋን ክፍተቷን ደግሞ እንጠቀማለን። ልክ እንደ መሀለኛው አይነት መስመር አድርገን እንወስዳታለን ማለት ነው። ይሄንን እንደዚህ ካደረግን በኋላ እንሰፋለን ማለት ነው። 4 ማዕዘን ነው አድርገን እንሰፋለን፣ ክፍተቱን እንዳለ ሆኖ ማለት ነው። በምንሰፋበት ወቅት ግን ጥንቃቄ ማድረግ ያለብን ፈርስና መልኩ እንዳይገለባበጥብን ነው። ስለዚህ በፈርሱ በኩል አድርገን ነው የምንሰፋው ማለት ነው። በፈርሱ ወይም ደግሞ በባክ ሳይዱ እንደሚባለው። ስለዚህ ሁለቱንም በፈርሱ በኩል አድርገን እንሰፋለን ማለት ነው። ስለዚህ አሁን ሰፍተን ጨርሰናል። ቀጥሎ የምናደርገው ነገር ምንድነው? ያቺ የመሀለኛዋ ላይ የሰራናት ዶት ላይ መቁረጥ ነው ማለት ነው። በውስጠኛው ክፍል ላይ ልክ እንደዚህ አይነት መስመር ይመጣላቸዋል። ቀጥሎ በጥንቃቄ ያቺኛዋን መስመር ተከትለን እንቆርጣለን ማለት ነው። ልክ የመስመሯ ላይ ስንደርስ ደግሞ ምን እናደርጋለን? 0.5 ኢንች ወደ ላይ ከፍ ያልናትን ወደ አግድም እንቆርጣለን።
እስከ ስፌቱ ድረስ ማለት ነው። እዚህ ጋር በምቆርጡበት ጊዜ በጣም ትልቅ ጥንቃቄ ማድረግ አለባችሁ፣ የተሰራውን ክሩ እንዳይነካባችሁ ማለት ነው። እስከ ክሩ ድረስ አግድም ነው የምትቆርጡት። እዚህ ጋር ለመቁረጥ በጣም ነው የሚያስቸግረው እና እናንተ በጥንቃቄ ቀስ ብላችሁ ለመቁረጥ ሞክሩ። ስለዚህ እዚህ ጋር የሰራነውን ቆረጥነውንም በሌላኛው ሳይድም እንቆርጣለን ማለት ነው። ሰርተን ከጨረስን በኋላ አሁን ምንድነው የምናደርገው? ይሄኛው ወደ ውስጥ እንገለብጠዋለን ማለት ነው። ይሄኛው የውስጠኛው ክፍል ነው፣ ያኛው ፊት ለፊት ነው ማለት ነው። ስለዚህ ወደ ውስጥ እናስገባዋለን። ሁሉንም የሰራነውን ወደ ውስጥ እንገለብጠዋለን፣ ልክ በዚህ መልኩ ማለት ነው። የገለበጥነውን ደግሞ ለሁለት እኩል ቦታ አድርገን ካጠፍን በኋላ በአይረኒንግ እንተኩሰዋለን ማለት ነው። ሁለቱንም የላይኛውንም የታችኛውንም በተመሳሳይ መልኩ አጥፈን እንተኩሳለን። ስለዚህ በፊት ለፊት በኩል ይሄኛውን አይነት ቅርጽ ይዞ መጥቷል ማለት ነው። ቅድም የቆረጥናትን ደግሞ በፊት ለፊት በኩል ስላለች ወደ ኋላ መልሰን እንሰፋለን ማለት ነው። ከኋላ እንደሱ ከኋላ ጋር አድርገን እናያይዘዋለን። ወደ ኋላ ከመለስነው በኋላ ሁለቱንም ሳይድ እንደዛ አድርገን እናያይዛለን ማለት ነው። ስለዚህ በዚህ መልኩ ሰፍተን ጨርሰናል ማለት ነው። አሁን የሚቀረን ምንድነው? የውስጠኛውን ኪስ ማገናኘት ነው ማለት ነው። ኪሱን በምናገናኝበት ጊዜ የታችኛውን ወይ ደግሞ ላይኒንጉን ወደ ታች አድርገን ሜን ፋብሪኩን ደግሞ ከላይ አድርገን ነው ማለት ነው። ስለዚህ ስንሰፋ ደግሞ እንዴት እናደርጋለን? እንገለብጠዋለን። ምክንያቱም ስፌታችን ስውር የሆነ ስፌት እንዲሆን እንዳይታይ ማለት ነው። አሁን ቪዲዮ ላይ እንደማሳያችሁ አድርጋችሁ እናንተም ትሰራላችሁ ማለት ነው። ስለዚህ በዚህ መልኩ ሰፍተን ጨርሰናል። የቀረን ነገር ምንድነው? ዙሪያውን ማገናኘት ነው። ከላይ ጀምሮ ወደ ታች እንሰፋዋለን ማለት ነው። እንግዲህ በዚህ መልኩ ጨርሰናል ማለት ነው። ዙሪያውን ሰፍተናል። እንግዲህ ቡጭቃችንን በዚህ መልኩ ሰርተን ጨርሰናል ማለት ነው። ይሄ ከቡጭቃ አሰራር መካከል አንዱ የሆነ ነው ዛሬ ይዤላችሁ የመጣሁት። በሌላ ቪዲዮ ደግሞ የሌላ አይነት የቡጭቃ አሰራር ይዤላችሁ እመጣለሁ። ይሄ ለሱፍ ሱሪ ብቻ ሳይሆን ለተለያዩ ነገሮች ማስቀመጫም እንዲሆን ውበት ባለው መልኩ እንደዚህ መስራት ትችላላችሁ። በቀጣይ ቪዲዮ ደግሞ ሌላ አይነት የቡጭቃ አሰራር ይዤላችሁ እመጣለሁ ማለት ነው። እስከዛው ድረስ ግን ኮሜንት ካላችሁ ኮሜንት ሴክሽን ላይ ጥያቄያችሁን ማስቀመጥ ትችላላችሁ። ሰብስክራይብ ማድረጋችሁን አትርሱ። አብዛኞቹ ተመልካቾቼ ሰብስክራይብ ሳታደርጉ ነውና የምትመለከቱኝ። ሰብስክራይብ በማድረግ አበረታቱኝ። እስከዛው ድረስ ግን ሰላም ቆዩኝ።